መለፍለፍ አስፈልግ ከዚህ በኋላ ችሎን ሄዶች ከህይወታው ጋር ሂድ ውጭ ሀገር ስላሉ እስከዚህ ድረስ ተውጥባቸው ያዛቸው የመናፍስት ሴራ በድንግል ማርያም ስም አሁን ወደስ ወደ እግዚአብሔር አምላክ በእውነት እግዚአብሔር ልጅ አሜን በሉ። አሜን። ኢየሱስ ክርስቶስ ምህረት ይላል። አሜን። አሜን በሉ። አሜን። ምን አይነት ወንጌል እንግዲህ ኢትዮጵያውያን በመላ ሀገር ያላችሁ በውጭም በኢትዮጵያም ያላችሁ ክርስቲያን ወንድሞቼ እህቶቼ ከዚህ ቪዲዮ ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። እባካችሁ ክርስቲያን የሆናችሁ ወንድም እህቶቼ በዚህ ጉዳይ ላይ ሀሳብ አስተያየት በኮሜንት ላይ እንድታስቀምጡ ከወዲሁ ላበረታታችሁ እወዳለሁ። ከመስጠታችን በፊት አንድ ጊዜ ቪዲዮን ደግመን እናያለን። መለፍለፍ አስፈልግ ከዚህ በኋላ ችሎን ሄዶች ከህይወታው ሂድ ሁለት ውጭ ሀገር ስላሉ እስከዚህ ድረስ ጸላ ቅዱሳን እንግዲህ በዚህ ጉዳይ ላይ አጠር ያለ ሀሳብ እሰጣችኋለሁ። በዚህ አጋንንት በማንም ስም አይወጣም፣ በመልአክ ስም አይወጣም፣ በማርያም ስም አይወጣም። ከሰማይ በታች ሰው ልጅ እንድድንበት ዘንድ እግዚአብሔር የሰጠው ስም ኢየሱስ ክርስቶስ ብቻ ነው። ይህ አዲስ ወንጌል ነው። ይህ የጥፋት ወንጌል ነው። ይህ እነ ጳውሎስ ያልሰበኩ ወንጌል፣ ይህ እነ ሐዋርያ ጴጥሮስ፣ እነ ሐዋርያ ጳውሎስ፣ እነ ሐዋርያ ፊልጶስ፣ እነ ሐዋርያ ዮሐንስ፣ እነ ሐዋርያ ማቴዎስ ያልሰበኩት ወንጌል የጥፋት እንጂ የማዳን ወንጌል አይደለም። ኢየሱስ ክርስቶስን በምድር በነበረው ጊዜ ሲያስተምር ሐዋርያቶችን ሰብስበው ምንድን ነው ያላቸው? በእኔ የሚያምኑ ሁሉ እነዚህን ታምራት የማድረግ ስልጣን ይኖራቸዋል። እነዚህ የምን ስልጣን ናቸው? አጋንንትን በስሜ ያወጣሉ፣ አዲስ ቋንቋ ይነጋገራሉ እና የሚገል ወይም እባብ ቢይዙ እንኳን አይጎዳቸውም፣ እጃቸውን በሽተኞች ላይ ይጭናሉ፣ በሽተኞች ሁሉ ይፋውሳሉ የሚል ድንቅና ተአምር ስልጣን ለሰው ልጅ ሁሉ ሰጥተዋል። ሐዋርያቶቹም ያደረጉት ድንቅ ተአምር ያደረጉት በዚህ ስም ነው። ነገር ግን የዚህ ሰውዬ እና እኔ በጣም ግርም ብሎኛል። እና እናንተ ምን ተረዳችሁ? ሀሳብ አስተያየት አላችሁ? አሁንም ኢትዮጵያውያን በዚህ ቪዲዮ ላይ ሀሳብ አስተያየት መጻፍ እንዳትረሱ። ወዳችኋለሁ። አሁንም ወደ ሌላ ቪዲዮ እንሄዳለን። ይመቻችሁ፣ የትም እንዳትሄዱ። አንድ አባት እመቤታችንን በዛይተ ኩሉ አትባልም አሉ ሲባል ሰምቼ ቆርቁሮኝ ነው። በዛይተ ኩሉማ ነች የዓለም ሁሉ ቤዛ ይሄን አላችሁኝ የማትል እናት አለሷን መሳላ መወጣጫ የለንም። መወጣጫችን መሰላላችን እሷ ናት። ያቆምናል። መንገድ ሲሄድ ደክሞት ተኛ። ያቆም ሲተኛ ተኝቶ እንቅልፍ ሸለብስ ያደረገው መላእክቶች ሲወርዱባት ይህች ቦታ የእግዚአብሔር ደጅ የእግዚአብሔር ቤት ናት አለ። እመቤታችንን እናያያት። በዛይተ ኩሉ ነች እንጂ የሁሉ ቤዛ ማን ልትባል ነው ታዲያ? የእሷን ስም እሳቸው ሊወስዱ ነው። ክርስቲያን እንዲህ አይላትም። የክርስቲያኖች ሁሉ ተስፋ ነች እሷ፣ የክርስቲያኖች ቤዛ። አረ በዚህ ንግግር ዓለም ሙሉ መሳቅ አለበት። ይህ በዚሁ የእናታችን የእሳቸው ስተት ሳይሆን እሳቸውን ያስተማሩ የእነሱ ውጤት ናቸው። እና በዚህ እኔ ትልቅ ቃል ከእግዚአብሔር ቃል አነባቸዋለሁ በዚህ ክፍል ላይ። ስለዚህ ንግግራቸው ፍጹም ከእውነት የራቀ ነው። ቤዛዊት ናት። ታዲያ ማን ልትባል ሲጀመር የያዕቆብና የማርያምን ምን ያገናኛል? ኧረ ተውኝ፣ ኧረ ተውን እንዴ! ቤዛችን ኢየሱስ ክርስቶስ ነው። ሌላ ቤዛ የለም። ቃሉም ይናገራል።
በማቴዎስ ወንጌል ላይ ምዕራፍ 20 ከቁጥር 28 ጀምሮ ያለውን የእግዚአብሔርን ቃል ላንብብላችሁ። የሰው ልጅም ለማገልገልና ብዙዎችን ለማዳን ሕይወትንም አሳልፎ ለመስጠት መጣ እንጂ እንዲያገለግሉ አልመጣም አለ። ስለዚህ ስለ እኛ ሕይወቱን አሳልፎ የሰጠው ጌታችን ኢየሱስ ክርስቶስ ብቻ እንጂ ማንም አይደለም። አንድ ሰው ቤዛ ሆነ ማለት ለሆነ ለፈለገው ነገር ተላልፎ ሲሰጥና መስዋዕት ሲሆን ነው። ስለኛ ስለ ሰው ልጅ ሁሉ መስዋዕት የሆነው አምላካችንና ጌታችን ኢየሱስ ክርስቶስ ብቻ ነው ቤዛችን። እና ይህንን እንዴት እንደውም አንድ ቪዲዮ ላሳያችሁና ልመለስላችሁ። አንድ ቪዲዮ አጠራ ያለ ቪዲዮ ላሳያችሁና በዚህ ጉዳይ ላይ አጠራ ያለው አንድ መልእክት ደግሞ ሰጣችኋለሁ። እንመለስ። በጣም የገረመኝ ይህንን ቪዲዮ አይተን እንመለስና ጠቅላላ አስተያየት እሰጣችኋለሁ። የእናንተን አስተያየት በኮሜንት ላይ ጠብቃችኋለሁ። በጣም የገረምኩት ከሴትዮዋም በጣም የባሰ እና ቪዲዮን አይተን እንመለስ። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ደግሞ በዚሁ ላይ እልልታ አለ፣ ጭዋታ አለ ነው። ይህም ሰውየው ቅድም የተናቸውም ተሳስቷል። አንድ ትልቅ መልእክት አሁንም አንድ ቪዲዮ ላሳያችሁና በጣም የገረመኝ ይህን ቪዲዮ ላሳያችሁና በጣም ነው የምትገረሙት። ቤዛችን አልፋና ኦሜጋ የነበረው ያለውና የሚኖረው ኢየሱስ ክርስቶስ ይባላል። ቪዲዮን ተከታትለን ተመልሰናል። እንግዲህ ሁላችሁም እንዳያችሁት ነው። የእናንተን አስተያየት ደግሞ በኮሜንት ላይ ጠብቃችኋለሁ። እንግዲህ ሰው ልጅ ከወንጌል ካፈነገጠ ከወንጌል ከወጣ ያለው ነው። ምንም አያስደንቀንም። እነ ሐዋርያ ጳውሎስ፣ እነ ሐዋርያ ጴጥሮስ፣ እነ ሐዋርያ እንድርያስ፣ እነ ሐዋርያ ፊልጶስ፣ እነ ሐዋርያ ዮሐንስ እና ሐዋርያ ማቴዎስም ያሳለፉት መከራ ያሳለፉት ችግር ነው። ነገር ግን እኔ አንድ ትልቅ ቃል ልንገራችሁ፣ የዘላለም ሕይወት የሚሰጣቸው ሁላችሁም ወደዚህ ወንጌል ተመለሱ። ወንጌልን አንብቡ። ወንጌል ኢየሱስ ነው። ወንጌል የዘላለም ሕይወት ነው። ይህ ከሌላ ሕይወት የለም። በዚሁ እንመካ እና ይህንን ለማለት ብቻ ነው የምፈልገው። መላው ዓለም ሀገራት አላችሁ ኢትዮጵያውያን፣ ቀጣይም ይጠቅማል ያስተምራል ብዬ የሚያስባቸውን ቪዲዮችን እዤ ለመቅረብ ሞክራችኋለሁ። ውድ ኢትዮጵያውያን ይህንን ቻናላችንን ሰብስክራይብ በማድረግ ከአሁኑኑ ቤተሰብ እንድትሆኑ እየጋበዝኩ የዛሬውን ፕሮግራም በዚህ ያጠናቀቃለሁ። ኢትዮጵያውያን ባላችሁበት ሀገር ሁሉ ወደ ክርስቶስ እንበረከክ፣ ለክርስቶስ እንሁን። ወደ ክርስቶስ ፊታችን ካዞርን ክርስቶስ ከኛ ጋር ይሰራል። ጸጋችን ከድካማችን በላይ ነው። ጸጋችን ከመከራችን በላይ ነው። ጸጋችን ከሐዘናችን በላይ ነው። ጸጋችን ከውሸት በላይ ነው። ጸጋችን ከሞት ከየትኛውም ነገር በላይ ነው። ይህ ጸጋ ዛሬም ወደ ጸጋ ከተመለሰን ፊታችን ወደ ጸጋ ካዞረን ጸጋ ይሰራል እና በመላው ዓለም ሀገራት ያላችሁ ኢትዮጵያውያን በቀጣይ ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘሁላችሁ። ወዳችኋለሁ። ባይ። የጌታችን የኢየሱስ ክርስቶስ ጸጋ፣ ፍቅር፣ ሰላም ከእናንተ ጋር ይሁን።